እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ከዚህ በኋላ በዮሐንስ ወንጌል በምዕራፍ 20 ከቁጥር 11 ጀምሮ እስከ 18 ያለውን የምንመለከት ይሆናል። ንባቡ እንደዚህ ይላል። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች ይላል። ክብር ለእግዚአብሔር ይሁን። እንግዲህ ለክርስቶስ ባለ ፍቅር መዋጥ፣ ለክርስቶስ ባለ እምነት መታመን የሚያስገኘውን ውጤት ነው እዚህ ጋር የምናየው። የትንሣኤው ምስክር ለመሆን እንድትችል በቅድሚያ ጌታ ኢየሱስ ክርስቶስ የመረጠው ከሁሉ ይልቅ ምናልባት ስፍራ ሊሰጣት የማትችለዋን መግደላዊት ማርያምን ነበር። በጣም የሚገርም ነው። እነ ጴጥሮስ የተጠሩት ምንም ቢሆን ከዓሣ አጥማጅነት ነው። ቢያንስ ቤት አላቸው፣ ዓሣ የሚያጠምዱበት መረብ አላቸው፣ ጀልባ አላቸው። ከዚያ ነው የጠራቸው። ማርያም መግደላዊት ግን ታሪኳ እንደዚህ አይነት አይደለም። 7 አጋንንት የነበሩባት ሴት ናት። እንግዲህ ሰይጣን በሙሉ አቅሙ በፍጹም ኃይሉ ተቆጣጥሯት የነበረችዋን ይህችን ሴት ጌታ ኢየሱስ ክርስቶስ ከዚህ ሁሉ የአጋንንት ኃይል ነፃ አወጣት። ከዚያ ነው የጠራት፣ ከሩቅ ስፍራ ነው የጠራት። በሕይወቷ ያደረገውን ነገር ታውቃለች። ስለሆነም በማንነቱ በፍቅሩ በጌታ በኢየሱስ ክርስቶስ ደግነት፣ ምሕረትና በጎነት የተሞላች ሴት ናት። ጌታ ሁሉ ነገሯ ነው፣ ኑሮዋ ነው፣ ሕይወቷ ነው እና ያጣችው እርሱን ነው። ስለሆነም ሳታገኘው ከጎልጎታ መቃብር ወደ መደበኛ ኑሮዋ መመለስ አልፈለገችም። በዚያው በጎልጎታው መቃብር አጠገብ ቆመች። በጣም የሚገርም ነገር ነው። አሁን እኮ በሥጋ ሞቷል፣ በጎልጎታ መቃብር ተቀብሯል። ነገር ግን አሁንም ጌታ ነው ለእርሷ። አዎ ለሁሉም ለደቀ መዛሙርቱ ጌታን ወስደውታል ነው ያለችው። እዚህ ጋር ለታዩት መላእክትም ቢሆን ጌታዬን ወስደውታል እያለች ነው። ዛሬ እኛስ ብንሆን በክርስቶስ ማንነት ምን ያህል ተይዘናል?
ከኑሮ፣ ከቤት፣ ከስራ፣ ከሌሎች መደበኛ ሁኔታዎች ይልቅ ጌታ ምን ያህል ልባችንን ተቆጣጥሮታል? ምን ያህል በክርስቶስ ፍቅር ተውጠናል፣ ተይዘናል? እንደርሱ ከሆነ ከኢየሱስ ክርስቶስ ጋር ያለን ግንኙነት ከሁሉም ይበልጣል፣ ከሁሉም ይቀድማል። በማርያም መግደላዊት የዚያለት የትንሣኤ ማለዳ ሁኔታ የምንማረው ነገር ይሄንን ነው። በጣም የሚገርም እኮ ነገር ነው። በሥጋ አላገኘችውም እኮ፣ በአካል እኮ አላየችውም፣ ግን ልቧ ውስጥ ነው ያለው። አሁን ልቧ ውስጥ ጌታ ሆኖ ስፍራ በያዘው በእርሱ ማንነት ተሞልታ በአካል እስክታገኘው ድረስ እያለቀሰች በዚያ ለቆመችው ለእርሷ ሁለት መላእክት ታዩአት። እንግዲህ ይሄ ነው አንድ ነገር ያገኛል። በክርስቶስ ፍቅር የተሞላ በክርስቶስ ማንነት ልቡ የተያዘ ጌታ ኢየሱስ ክርስቶስን ሁልጊዜ በእምነት የሚፈልግ ማንኛውም ሰው ያለ ውጤት አይቀርም። ጌታ ታማኝ ነው። እነሱ ወደ ቤት በመሄዳቸው እሷ ያገኘችውን ዕድል አላገኙም። ማርያም ግን እዛው ጸንታ ጌታን ስትፈልግ እያለቀሰች ወደ መቃብሩ ዝቅ ብላ ስትመለከት ከዛ ከለቅሶ ሁኔታ ከተያዘችበት ሁኔታ ዓይኗን ዘወር አድርጋ ወደ መቃብሩ ዝቅ ብላ ስትመለከት ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ አንዱ በግርጌ ሆነው አገኘቻቸው። በጣም የሚገርም ነገር ነው። ምንም አይነት የስሜት ለውጥ ሲታይባት አንመለከትም። ስትፈራ ስትደነግጥ አናይም። መልአኩ ገብርኤል ለመጥምቁ ዮሐንስ አባት ለካህኑ ለዘካርያስ በተገለጠ ጊዜ የሆነውን ነገር እናያለን። ደነገጠ፣ ፍርሃትም ወደቀበት ነው የሚለው። ጌታ በተወለደ ጊዜ የእግዚአብሔር መልአክ በሜዳ ላደሩ እረኞች የእግዚአብሔርን ክብር ተሞልቶ በተገለጠ ጊዜ ሉቃስ ምዕራፍ 2 እንደሚያስረዳን ታላቅ ፍርሃት ፈሩ ነው የሚለው። እንደውም ራሱ መልአኩ አትፍሩ ይላቸዋል። የእግዚአብሔር መልአክ ሲገለጥ እንደዚህ ነው የሚሆነው። አሁን እንኳ በትንሣኤው ጊዜ በቅድሚያ ያንን መቃብሩ ላይ የተገጠመውን ትልቅ ድንጋይ ያንከባለለው ከሰማይ የወረደ መልአክ ነው። ልክ መልአኩ ከሰማይ ሲወርድ ምድር ተናወጠች። በዚህን ጊዜ ጠባቂዎቹ በታላቅ ፍርሃት ውስጥ ወደቁ። ማቴዎስ ወንጌል ምዕራፍ 28 ላይ ሴቶቹ መላእክቱን ሲያዩ ደነገጡ፣ አትፍሩ ይሏቸዋል። ስለዚህ በአጠቃላይ እነዚህ የእግዚአብሔር መላእክት ታላላቅ ኃያላን ፍጡራን ናቸው። የእግዚአብሔርን ክብር ተሞልተው ነው የሚገለጡት፣ የሚያስፈሩ ናቸው። ማርያም መግደላዊት ግን ምንም አይነት የስሜት ለውጥ አናይባትም። እያለቀሰች ነው። መላእክቱ አንቺ ሴት ስለምን ታለቅሻለሽ ነው ያሏት። እሷም ወዲያውኑ ከሰው ጋር እንደሚነጋገር ከመደበኛ ከለመደችው አይነት ሰው ጋር እንደሚነጋገር መልስ ትሰጣቸዋለች። ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው ነው የሚለው እንጂ ፈራች፣ ደነገጠች፣ ወይም ደግሞ ሉቃስ ላይ እንደምናነበው ሴቶቹ በፍርሃት አቀርቅረው ሳሉ እንዳለው አቀረቀረች የሚል ነገር አናገኝም። ቀጥታ ልቧ ያለውን ነው የተናገረችው። ይሄ ምን ማለት ነው? ሊከሰት ከሚችለው ድንጋጤና ፍርሃት ወይም በእነዚህ ልዩ ፍጡራን አማካኝነት ሊፈጠር የሚችለውን ልዩ ስሜት ያለፈ የበለጠ ታላቅ ፍቅር በክርስቶስ ላይ ያረፈ በክርስቶስ ማንነት የተዋጠ ልብ እንዳላት መረዳት እንችላለን ማለት ነው። በጌታዋ ጌትነት ቁጥጥር ስር ሆናለች። ጌታዬ ጌታዬ እያለች ነው።
ጌታዋን እስክታገኘው ድረስ እረፍት ሊኖራት አልቻለም። የጌታዋ ማንነት ከመላእክት ማንነት በላይ ሆኗል። ምክንያቱም የሚበልጠው የእነሱም የእሷም ጌታ የሆነው ጌታ በልቧ ትልቁን ስፍራ ይዟል። ጌታ ኢየሱስ ክርስቶስ በዚህ ደረጃ በእርሱ ማንነትና በፍቅሩ ለተያዙ ሰዎች ራሱን መግለጥ ይወዳል። አሁን እዚህ ስፍራ ላይ በመላእክቱ ላይ የነበረው ዓይኗን አንስታ ዘወር ስትል ኢየሱስን ቆሞ አየችው ነው የሚለው። ነገር ግን ችግሩ ምንድነው? እሱ እንደሆነ አላወቀችም። ያለችው እዛው አካባቢ ነው። እዛው በጎልጎታ ዙሪያ ባለው የአትክልት ስፍራ ላይ ነው ያለችው። ገና የትንሣኤው ዜና የትንሣኤው እውነት ገና በልቧ ውስጥ ትዝ አላላትም። ስለዚህ ዞር ስትል እሷ እየፈለገች ያለችው የኢየሱስን ሥጋውን ስለሆነ በድኑን ስለሆነ እንጂ የተነሳውን ስላልሆነ የተነሳ ክርስቶስ የተነሳ ቆሞ የሚታይ ክርስቶስን አልጠበቀችም። ዞር ስትል የሆነ ሰው ቆመዋል። ከዛው አካባቢ መውጣት ስላልቻለች የአትክልት ጠባቂ መሰላት። እንደዚህ ነው አንዳንድ ጊዜ ጌታን ኢየሱስ ክርስቶስን ከሙታን በተነሳበት በከበረ ማንነቱ ዛሬ የሚታመነውን ኢየሱስን በእምነት መገናኘት ያልለመዱ የውስጥ ዓይኖቻቸው ያልተከፈተላቸው ሰዎች ዛሬም ኢየሱስን እዚሁ ምድር ላይ ነው የሚፈልጉት። ያኔ ምድር ላይ ሲመላለስ በነበረ ጊዜ ያደርጋቸው የነበሩ ነገሮችን እያደረገ አይነት በሥጋ እንደሆነ እዚሁ ምድር ላይ እንደነበረ እንደዚያው ማሰብ የሚፈልጉ ሰዎች አሉ። የአትክልት ጠባቂ መሰላት። እንደዚህ ነው የሚወርድብን ማለት ነው። ከዛ በኋላ ግን ይሄ የአትክልት ጠባቂው በእሷ አእምሮ ውስጥ ማንን ትፈልጊያለሽ ስላላት የሆነ እሷ የምትፈልገውን ማንኛውም ሰው የሚያውቅ አድርጋ ነው ያሰበችው። ካቆመችበት ነው የቀጠለችው። አስቀድማ ከመላእክቱ ጋር ስትነጋገር ከነበረበት ነው የቀጠለችው። አንተ ወስደው እንደሆነ ንገረኝ፣ ወዴት እንዳኖርከው ንገረኝ፣ እኔ እወስደዋለሁ አለች። ይህን ያህል ልቧ በእርሱ ማንነት እንደተያዘ ሲያይ ጌታ ኢየሱስ ክርስቶስ በቃ ራሱን መግለጥ ወደደ። ከዚህ በላይ ሊጠብቃት አልፈለገምና በቃ ገለጠላት። በስሟ ጠራት። ማርያም አላት በስሟ። ይሄ የሚያስታውሰን ወዲያውኑ ዮሐንስ ወንጌል ምዕራፍ 10 ነው። እረኛው በጎቹን በየስማቸው ይጠራቸዋል ይላል። በጎቹም እረኛውን ያውቃሉ። እኔ በጎቼን አውቃለሁ፣ በጎቼም እኔን ያውቁኛል ብሏል ጌታ ኢየሱስ ክርስቶስ። ስለዚህ ማርያም ብሎ ድምፁን ሲያሰማት ወዲያውኑ አወቀችው። አይገርምም? ዛሬም እያንዳንዳችንን የከበረው ጌታ ትልቁ እረኛ በየስማችን ያውቀናል፣ በየግል ያውቀናል። ራሱን ሊገልጥልን ይወዳል። እንደ ማርያም በታመነ ልብ በቅንነት እርሱን በሚወድ ልብ የምንፈልገው ከሆነ በጽናትና በታማኝነት ሁልጊዜ በፊቱ የምንገኝ ከሆነ ጌታ ኢየሱስ ክርስቶስ ዛሬም ቢሆን ወገኖቼ ራሱን ሊገልጥልን ይወዳል። ቃሉን ስናነብ ሊሆን ይችላል፣ በምንጸልይ ጊዜ ሊሆን ይችላል። እንደዚሁም ደግሞ በወንጌል አገልግሎት ስፍራዎች ላይ ተገኝተን በመመሰጥ ከእርሱ ጋር ሕያው ግንኙነት ስናደርግ በመሳሰሉ መንገዶች ጌታ ኢየሱስ ክርስቶስ ከአንድ ደረጃ ወደ ሌላ ደረጃ ከፍ ያደርገናል። አሁን የተነሳውን ክርስቶስን አየችው። ስለዚህ ወዴት ሄደች? ከዚህ ቀጥላ ረቡኒ አለችው። በጣም የሚገርም ነገር ነው። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ቁጥር 16 ማርያም የሚለው ድምፅ ፊቷን ወደ እርሱ እንድታዞር ነው ያደረጋት። እንዴት ነው የሆነው? መጀመሪያ
ወደ መቃብሩ ስትመለከት መላእክቱን እያየች ከነሱ ጋር ነበር የምትነጋገረው። አሁን ዘወር ስትል ኢየሱስን ቆሞ አየችው። የአትክልት ጠባቂ መስሏት ግን አላወቀችውም። ስለምን ታለቅሻለሽ? ማንን ትፈልጊያለሽ? እያለ በሚያናግራት ሰዓት ንገረኝ ወዴት እንዳኖርከው እኔ ወስደዋለሁ እያለች ስታናግረው በነበረበት ሰዓት እንደ አትክልት ጠባቂ መስሏት በነበረ ሰዓት ጀርባዋ ሰታ ዘወር ብላ ነበረች ማለት ነው። አሁን ማርያም ሲላት እንደገና ዘወር አለች። ደስ የሚል ቃል ነው። ይሄ መልእክት ሰጪ ነው። ጌታን ኢየሱስ ክርስቶስን በራሱ ማንነት በትክክል ካልተረዳኑ ዓይናችንን በሱ ላይ ማድረግ አንችልም። ጌታን ኢየሱስ ክርስቶስን እንደ ማንኛውም ሰው እንደ ማንኛውም ማንነት የምንወስደው ከሆነ ምን ማለት ነው? ቃሉ በሚገልጠው ከፍታ፣ ቃሉ በሚገልጠው እውነት ከፍ አድርገን የማናስበው ከሆነ ዓይናችንን በሱ ላይ ማድረግ አንችልም። የአትክልት ጠባቂ ስለመሰላት ዓይኗን በሱ ላይ ሳታደርግ ነበር የምታወራው። አያችሁት? ዛሬም ጌታን ኢየሱስ ክርስቶስ በክብር እንዳለ በትክክል እንደሚያየን በትክክል እንደሚወደን ዛሬም እረኛችን እንደሆነ እያሰብን በክብር እንዳለ እያሰብን የማንፈልገው ከሆነ ያው ጀርባን እንደ መስጠት ነው። ግን ልባችን ውስጥ በፍቅር ካለ ግን ዛሬም በየስማችን ይጠራናል። ስለዚህ በስሟ ሲጠራት ዘወር አለች። የሚያውቃትን አወቀችው፣ ያያትን አየችው። ክብር ለጌታ ይሁን። ይሄ ነው ወገኖቼ፣ በብዙ ቁዘማ ውስጥ ያላችሁ ጌታን ማየት ተስኗችሁ ትወዱታላችሁ፣ ግን አሁን በታላቅ ኃይል በክብር እንዳለ በእምነት ማየት ያቃታችሁ እዛው አትክልት ቦታ ላይ የምትገኙ እዚሁ ምድር ላይ ያለን ማለቴ ነው። በዙሪያችን ባለው ዓለም ተይዘን የምንቆዝም ሰዎች፣ የምናለቅስ ሰዎች የጌታ ደቀ መዛሙርት እስከሆንን ድረስ ዛሬም በየስማችን ይጠራናል። ከዛ ወደ ራሱ ዞር ያደርገናል። ወደ ሰማይ ቀና እንድንል ያደርገናል። ወደ ከበረው ኢየሱስ እንድንመለስ ያደርገናል ማለት ነው። ክብር ለጌታ ይሁን። ነገር ግን ምን አደረገች? ወዲያውኑ ምንድነው ያሰበችው? ስትፈልገው የነበረውን አግኝተዋለችና በስሟ ማርያም ብሎ ጠርቷታልና አሁን አረጋግጣለችና ዘወር ስትል በዛው ስሜት ውስጥ ሆና ረቡኒ አለችና ሐሳቧ ምንድነው የሚሆነው? በቃ ልትሰግድለት ወይም እግሩን ልትይዘው ያሰበች ነው የሚመስለው። እንደ ቀድሞው እንደዛው በምድር ላይ እንደነበረው እንደዚያው ያንኑ መምህር አገኘሁት ብላ ወዲያውኑ በዚህ ናፍቆት ሄዳ እግሩ ስር ልትወድቅ ልትጠመጠምበት ትችላለች። ስለዚህ ጌታችን ኢየሱስ ክርስቶስ ይሄንን አውቆ አንድ ቃል ይነግራታል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት። አያችሁት? ማርያም መማር አለባት። እውነት ነው፣ ረቡኒ ብላለች፣ መምህሩን ነው ያገኘችው። ግን አሁን በሥጋ እንደምታውቀው አይደለም። አሁን የከበረው መምህር ነው። አሁን በትንሣኤ አካል ያለው መምህር ነው። አሁን ወደ አባቱ የሚያርገው መምህር ነው። በሌላ መንገድ በሌላ ክብር የተገለጠ ነው። ይህንን መማር ነበረባት ማርያም። ያችሁት? ጌታን በሚወድ ልብ የምንፈልገው ሰዎች ወደ ከበረ እውነት እንሻገራለን። አሁን ሊያሻግራት ነው የወደደው። ወደ አባቴ አላረኩምና አትንኪኝ አላት እና ከኢየሱስ ጋር እንደገና መገናኘት የሚመጣው ወደፊት ነው። በዚህ በጸጋው ዘመን በመንፈስ ቅዱስ አማካኝነት፣ ወደፊት ደግሞ ከላይ ከሰማይ በአካል በሚመጣበት ጊዜ ነው ማግኘት የሚቻለው። ስለዚህ አትንኪኝ ብሎ በሥጋ እንደሆነ እንዳታስብ
ያስረዳታል። በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። በምድር ላይ እንዳለው በሥጋ እንደሆነው እንደዚያው እንድታውቀው አልፈለገም። ለዚያ ነው አትንኪኝ ያላት ማለት ነው። አሁን ወደ አገልግሎት ሊያሰማራት ነው። የሚገርም ነው። ምስክር እንድትሆነው ሊያደርጋት ነው። የትንሣኤው ምስክር። ለዚህ ጉዳይ ወይ የቅዱሳት መጻሕፍት ዕውቀት ወይ በጣም ትልቅ የመረዳት ባለጠግነት ወይም የመንፈሳዊ ዕውቀት እድገት አይደለም የተፈለገው። በፍጹም በንጹሕ ልብ እና በፍቅሩ በተሞላ ልብ ስትፈልገው የነበረች ስለሆነች አሁን ደግሞ የተነሳውን ክርስቶስን ያየች በመሆኗ ወደሚፈለገው የምስክርነት ደረጃ አድጋለች። ይሄ ነው። በቅንነት ያለን ሰዎች ካለን፣ በንጹሕ ልብ ጌታን የምንፈልግ ካለን፣ ምንም እንኳን የእግዚአብሔርን ቃል በተደራጀ መጠን በጥልቅ ማብራሪያዎች እና መረዳቶች ባናውቅም ልባችን በክርስቶስ ማንነት እንደ ማርያም መግደላዊ ከተሞላ ለእንደዚህ አይነት አገልግሎት ጌታ ይጠቀምብናል፣ ምስክሮቹ ያደርገናል። ስለዚህ ወደ እነዚያ ወደ ቤታቸው ወደ ሄዱት ደቀ መዛሙርት ምስክር አድርጎ ይልካታል፣ መልእክተኛ አድርጎ ይልካታል። ነገር ግን ሄደሽ ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት ይለናል። ክብር ለእግዚአብሔር ይሁን። እንግዲህ በዚህ ተልእኮ ውስጥ አሁን ማርያም መግደላዊት ያየችው የተነሳው የከበረው ክርስቶስ በምድር ላይ ያሉትን ደቀ መዛሙርቱን ወንድሞቼ ብሎ ይጠራቸዋል። ክብር ለእግዚአብሔር ይሁን። በጣም አስገራሚ ነገር ነው። እነዚህ እኮ እረኛው ሲመታ የሸሹ ናቸው። የትንሣኤው ቃል እንኳን ትዝ ያላላቸው ናቸው። ፈርተው በየቤቱ የተደበቁ ናቸው። አንዳንዶቹ ወደ ኤማሁስ ጉዞ የጀመሩ ናቸው። የተበታተኑ ናቸው። ተስፋ የቆረጡ ናቸው። እነዚህን ግን የወደዳቸውን እስከ መጨረሻ ወዷቸዋልና ዛሬም ፍቅሩ አልተለወጠም። ወደ ወንድሞቼ ሄደሽ አለ እንደዚህ ብለሽ ንገሪያቸው አለ። እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ምን ማለት ነው? ወደ አባቴ ወደ አባታችሁ ሲል እኛን ከራሱ ጋር ነው የቆጠረን። ወደ አምላኬ ወደ አምላካችሁ በሚልበት ጊዜ ደግሞ ራሱን ከኛ ጋር ይቆጥራል። በእኛ ሁኔታ አባቱን አምላኬ ይላል። እኛ ደግሞ በእርሱ ሁኔታ የእርሱን አባት አባታችን እንለዋለን። ይሄ ነው የአዲስ ኪዳን ዘመን ከእግዚአብሔር ጋር ያለን የአማኞች ግንኙነት እንደዚህ ነው። እግዚአብሔርን አባታችንና አምላካችን እንለዋለን። የጌታችን የኢየሱስ ክርስቶስ አምላክና አባት ብለን እንጠራዋለን። በዚህ ሁኔታ የእርስ በርስ ግንኙነታችን ወንድሞች መሆን ነው። ጌታ ኢየሱስ ክርስቶስ ዛሬ አለቃችን ሆኖ የወንድሞች በኩር ሆኖ የሰበሰበን ሰዎች ነን። እዚህ ጋር ያለ ነው እና ልብ ልንል ይገባል። እንዴት ባለ ሁኔታ ውስጥ እንዳለ በአምልኮ ስንሰበሰብ፣ የእግዚአብሔር ቃል ለመማማር ስንሰበሰብ የወንድሞች በኩር ዛሬም በመካከላችን አለ። ስምህን ለወንድሞቼ እነግራቸዋለሁ እኮ ነው ያለው። በማኅበር መካከል በዜማ አመሰግንሃለሁ አለ። በቃ ራሱን ከእኛ ጋር ይቆጥራል። ያኔ በሥጋ ወደ ዓለም ሲመጣ ራሱን ከእኛ ጋር ቆጠረ። ግን አሁን በከበረ አካል በትንሣኤ አካል
በክብር ባለበት በዚህ ዘመን ደግሞ እኛን ከራሱ ጋር ቆጥረዋል። ስለዚህ በመካከላችን በመገኘቱ እኛን ወደ ሰማያዊ ክልል ውስጥ ያስገባናል። እነሆኝ እኔን እግዚአብሔር የሰጠኝንም ልጆች እያለ ይናገራል። አምልኳችንን ይመራል፣ ጸሎታችንን ይመራል። የሃይማኖታችን ሐዋርያና ሊቀ ካህናት እንደመሆኑ ማርያም መግደላዊት ይሄንን የከበረ እውነት ሂጂና ንገሪያቸው ለወንድሞቼ አላት። ዛሬም ከጨለማ ሥልጣን ነፃ ለወጣን ደግሞም ከሞት ወደ ሕይወት ለተሻገርን ደግሞም የተነሳውን እና የከበረውን ክርስቶስን በሚገባ ለተረዳን ሊሰጠን የሚፈልገው ሥራ ይሄ ነው። ምስክሮቹ ሊያደርገን ይፈልጋል። በየስፍራው ዛሬ አማኞች ሆነው ክርስቲያን ሆነው ነገር ግን የከበረውን ክርስቶስን በዚህ ልክ በዚህ ደረጃ ያላወቁ ብዙዎች አሉ። የወንድሞች በኩር መሆኑን፣ የአምልኳቸው መሪ መሆኑን፣ ዛሬም እሱ ራሱን እኛን ከራሱ ጋር መቁጠሩን፣ በሰማያዊ ስፍራ በክብር ያለን መሆናችንን ያልተረዱ ግን አማኞች ነን፣ ክርስቲያኖች ነን፣ ደቀ መዛሙርት ነን የሚሉ ብዙ ሰዎች አሉ። እንደ ማርያም መግደላዊት ለእነዚህ ሁሉ ሰዎች ምስክር ሊያደርገን ይፈልጋል ጌታ ኢየሱስ ክርስቶስ። ዛሬም ለዚህ ጉባኤ ማርያም መግደላዊት ታስፈልጋለች። በፍቅር የተሞላች ለጌታዋ የምትገዛ መምህሯን ያወቀች ከምድር ወደ ሰማይ የተሻገረች በሥጋ ከሆነው እንደገና ወደ ከበረው ወደ ክርስቶስ ማንነት ከፍ ያለች በጌታችን በኢየሱስ ክርስቶስ ጸጋና እውቀት ያደገች ማርያም መግደላዊት ዛሬም ከዚህ ጉባኤ ትፈለጋለች። እኔ ወደ